የዛሬው ታሪክ የመጣው ከመጽሐፍ ቅዱስ ነው። ሁለተኛ ነገሥት ምዕራፍ 4። ለነቢዩ ኤልሳ ደግነት ያሳየች አንዲት ሴት ነበረች። ለእርሱ ክፍል አዘጋጀችለት። እግዚአብሔርም ወንድ ልጅ በመስጠት ባረካት። ነገር ግን አንድ ቀን ልጁ ታመመ። በድንገት ሞተ። ልቧ ተሰበረ። ነገር ግን አንድ አስገራሚ ነገር አደረገች። ተስፋ አልቆረጠችም። ነቢዩን ለማግኘት ሄደች። ኤልሳ ባያት ጊዜ ሁሉም ነገር ደህና ነው ብሎ ጠየቃት። ደህና ነው ብላ መለሰች። በሕመም ውስጥ እንኳን እምነትን ያዘች። ኤልሳ ወደ ቤቷ መጣ። ወደ እግዚአብሔር ጸለየ። ልጁ ላይ ራሱን ዘረጋ። ልጁ 7 ጊዜ አስነጥስ። ከዚያም ዐይኖቹን ከፈተ። ሕይወት ተመለሰች። ይህ ታሪክ ጥልቅ የሆነ ነገር ያስተምረናል። አንድ ነገር እንደተጠናቀቀ ቢመስል እንኳን እግዚአብሔር ገና ሥራውን አላጠናቀቀም። ተስፋ እንደጠፋ ሲመስል እግዚአብሔር ሊመልስ ይችላል። ተስፋ አትቁረጡ። እግዚአብሔር አሁንም የጠፋ የሚመስለውን ሕይወት ያመጣል። ይህ ታሪክ ካበረታታዎት ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ ያድርጉ።